ዝም በይ። በቃ ሽታ እንዳይኖረው ከምግቡ ጋር በደንብ አዋጁ። ትተሽኝ አትሂጂ እና አዝዬሽ ልውጣ? ምን አንሶኝ ነው ከኔ ሞትን የመረጥሽው? ዛሬ ማታ ሁሉ ነገር ይጠናቀቃል። የኔ ቆንጆ ነቃ በይ እንጂ እባክህ ምንም ነገር እንዳታደርግ። ምን አደረኩሽ? ይልቅ እንዴት እንደምታምሪ ሰው ነግሮሽ ያውቃል? ፀጉሮችሽ፣ አይኖችሽ፣ በተለይ ደግሞ ከንፈርሽ እንዴት እንደሚያምር። እባክህ የምትፈልጉትን ነገር በሙሉ እንዲደረግላችሁ ሰጣችኋለሁ። እባክህ ምንም ነገር እንዳታደርግ። እና የምፈልገውን ነገር ልንገርሽ። መጀመሪያ ከንፈሮችሽን ሳም ማድረግ፣ ከዛ ደግሞ ለምንድን ነው ግን እንደዚህ የምታሰቃየኝ? ምን አድርጌ ነው? ምንም አላደረግሽኝ። በጣም ቆንጆ ስለሆንሽ ደግሞ ይህን የመሰለ ውበት አፈር ሲበላው ማየት አልችልም። ለዛ ነው። እባክህ አንድ ያስደውለኝ። ወንድሜ ማውራት ፈልጋለሁ። ከዛ የፈለጋችሁትን ነገር እንሰጣችሁ ነግረዋለሁ። እባክህ ልቀቁኝ፣ እባክህ ልቀቁኝ። ይኸውልሽ አንቺ በጣም ቆንጆ ስለሆንሽ ከሱ ገንዘብ መጠየቁን ትቼዋለሁ። እና ምን ልታደርጉኝ ነው? እሺ ምን ልታደርጉኝ ነው? ማንም የለም፣ እኔ ብቻ ነው ያለሁት። አንድ ቀን ከኔ ጋር ጥሩ ጊዜ እናሳልፍና ነገ በሰላም ወደ ቤትሽ ትሄጃለሽ። ከዚህ ሁሉ ቆይ ለምን አትገለኝ? ለምን አትገለኝም? ማለት ሞት ይሻላል? አዎ ዘላለም ከምታመም በሞት ነው የሚሻለኝ። መሞት ነው የምፈልገው። እና ምን ችግር አለ? ከጨረስን በኋላ በክብር እገልሻለሁ። አይ አሁን ነው መሞት የምፈልገው። አሁን ነው መሞት የምፈልገው። ቆይ አንቺ እኔ ምን አንሶኝ ነው ከኔ ጋር ከማድረግ በላይ ሞትን የመረጥሽው? ምን አንሶኝ ነው ከኔ ሞትን የመረጥሽው? ንገሪኝ፣ ምን አንሶኝ ነው ሞትን የመረጥሽው ከኔ? ልቀቀኝ። ተናገሪ፣ ምን ይዘጋሻል? እኔ ምን አንሶኝ ነው ከኔ ሞትን የመረጥሽው? ተናገሪ። በቃ ከፈለግ ግደለኝ አልኩህ እኮ። በቃ ግደለኝ። ይኸውልሽ እኔ አዝኜልሽ ሁሉን ነገር በፍቅር ላደረገው ብዬ እንጂ ማንም አያቆመኝም። እንደፈለግኩት ጫወትብሻለሁ። እሺ ጨካኝ ነህ። እሺ ጨካኝ ነህ። ጨካኝ ነኝ አይደል? ድሮስ እናንተ ሴቶች እንደኔ አይነት ጨካኝ ወንድ አይደል እንደምትወዱት? እኔ ደግሞ እንደዚህ አይነት ሴት ላይ አቅሙን የሚያሳይ ወንድ፣ የሴጣን ሀሳብ ያለው ወንድ በጣም ነው የሚያስጠላኝ። እሺ ምን አይነት ወንድ ነው የሚመችሽ? እባክሽ ዝም በይ። አንቺ የማትረቢ ውሻ እኔ ላይ ትተፊያለሽ? ምንም አያድንሽም። እሺ ማንም አያቆምም። ማንም አያቆምም። እያደረግን ያለው እንደዚህ አይነት ነገር እንዴት ታደርጋለህ? ነግሬሽ የለ እንዴ? ምንም አላደረኩም። እያየሁ እኮ ነው። እና ብታይኝስ ምን ችግር አለው? ምን ማለት ምን ችግር አለው ማለት? ያገትናት ገንዘብ ልንቀበል እንጂ እንደዚህ ለማድረግ አይደለም። እና እኔ ልጅቷ ከፈለገች ምን ላድርግ? ዳኒ ስራ ባታበላሽ ደስ ይለኛል። ይሄ ደግሞ ካንተ አይጠበቅም። ምን ማለት ነው? የታገተች የታሰረች ልጅ አንቆ መሳም። እኔ ባልመጣ ሌላ ነገር ልታደርጋት ነበር ማለት ነው። ቆይ አንቺ ምንድን ነው የምታወሪው? ሌላ ነገር አስበሽ ነበር? ቆይ ምንድን ነው የምታወሪው? እኔ እንደዚህ አይነት የቅሽም ስራ በጣም ነው የሚያናደኝ። ታውቃለህ፣ እኔ አላማ አለኝ፣ ገንዘብ ያስፈልገኛል። አሁን አታካብሽ። ይልቅ ወንድምዬው ጋር ደውለሻል? ስልክ አያነሳም። እና ስለዚህ ምን ተሻለ? እስኪ ደውል መጠበቅና ሌላ ምን አማራጭ አለ? እሺ በቃ አሁን ልጅቷን እያየሻት እኔ እመለሳለሁ። እሺ አደራ፣ ምንም አይነት ችግር እንዳትፈጥር።
በጣም ይቅርታ። አይዞሽ፣ ምንም ነገር አላደረግሽም። አትፍሪ። ያዝ እንኳን ልብሴ አልብሽ። ቆይ ግን ወንድሜ ብሩን ካላስገባ ምን ልታደርጉኝ ነው? ለምንድን ነው የማያስገባው? እህቱ አይደለሽ እንዴ? እሱ ድሮ ቀረ ማለት። ተይኝ እስኪ፣ ታሪኩ በጣም ብዙ ነው። እና ብሩ አይሰጣችሁም እያልሽኝ ነው? እሱን እርግጠኛ አይደለሁም። ወንድሜ አሁን ላይ ይሄ ነገር ምንም የሚያሳስበው አይደለም። ለምንድን ነው የማያሳስበው? ወንድሜን ካጣሁት አመታት ተቆጥረዋል። ወንድሜ አሁን ላይ ሌላ ሰው ሆኗል። በጣም ክፉ ሰው ነው የሆነው። ምን ነው እኛ ለማስፈራራት አስበሽ ከሆነ ገንዘቡ እጃችን ላይ ሳይገባ አንለቅሽ። እንግዲህ ሞክሩ። የድሮ ወንድሜ ቢሆን አይደለም ብር ነፍሱን የሚሰጠኝ ነበር። አሁን ላይ ያለው ወንድሜ ግን ሀሳቡ ሴት ላይ፣ ገንዘብ ላይ፣ ሱስ ላይ፣ ቁማር ላይ ሆኗል። አሁን ላይ ስለኔ ምንም የሚያስበው ነገር የለም። እና ገንዘቡ በቁማር ሳያልቅ እንፍጠና። የተሳሳተ ሰው ነው ያገታችሁት። ከኔ ይልቅ ቤት ከሚያመጣቸው ሴቶች መካከል አንዷን ብታግቱ ብሩን ታገኙት ነበር። የዚህን ያህል ምን ብታደርጊ ነው የረሳሽ? እባክሽ እኔ ፊት ይሄን ሲጋራ አታጭሽ እባክሽ፣ ልለምንሽ እባክሽ። ታውቂያለሽ አባና እማ እያሉ የቤታችን ታታሪ ጀግና የነበረው ወንድሜ ነበር። በሰፈር ውስጥ ያሉት ሰዎች በሙሉ የሚረዳ ጀግና ወንድም ነበረኝ። ግን ምን ዋጋ ነው? ወንድሜ ሱስ አሳጣኝ። በቃ ለዛ ነው ሲጋራ ሰጠኝ። ውስጥ ይረበሻል። እሺ ችግር የለውም አላጨስም። አመሰግናለሁ። እኔ የምልሽ ግን ይሄ ስራ ለሴት አይከብድ? ምን ይከብዳል? ምን ያህል ጊዜ ሆነሽ ግን እዚህ ስራ ላይ? እኔ የመጀመሪያ ነው። ዳኒ ግን ብዙ ጊዜ ሰርቷል። ታስታውቂያለሽ? ምኑ ነው የሚያስታውቀው? አንቺ ሰውኛ ባህሪ ያለሽ። ያ ጓደኛሽ ግን ባትመጪ ሊጫወትብኝ ነበር። እሱ እብድ ነው እባክሽ። እሺ ግን ለምን ይሄን ስራ መረጥሽ? እኔ እንጃ፣ ተስፋ ቆርጬ ነበር። ዳኒ የሆነ አጋጣሚ ተዋወቅን፣ ወደዚህ ስራ አስገባን። ይሁንሽ። ግን ለምን ጠይቅሽኝ? ምናልባት ከእውነተኛ ማንነትሽ ወጥተሽ እንደ ወንድሜ ከሆንሽ ብዬ ነው። አሳዝንሽ። ከማጣት ይህንን ዓለም 10 እጥፍ ይሻላል። ቢያንስ ለእናቴ ገንዘብ አምጥተልኛል። ምን ነው የመጀመሪያ ነው ብለሽኛል ነበር? እገታው ከዚህ በፊት ግን የተወሰነ ስራ ሰርቻለሁ። በታማኝነት እድገት አግኝቼ ነው። ለማንኛውም ግን እናትሽ ሰውን እያስለቀሽ ብሩ እንደምታመጪ ቢያውቁ ምን እንደሚሉሽ ግን አስበሽዋል? በቃ ርዕስ ቀይሪ፣ አታስቀባጥሪ። አትሽውጂ። ብር መጠቀሚያ እንጂ ለብር ተገዢ እንዳትሆኚ። ለብር ከተገዛሽ አይደለም ራስሽን የምትወጃት እናትሽን ነው የምታጫት። እስኪ ብሩ ይምጣና አስብበታለሁ። በዚህ ስራችሁማ ብሩ ቶሎ ነው የሚመጣው። የሚገርምሽ ታጋች መስሎ እኔ ነኝ። አንቺ በነፃነት ነው የምታወሪ። ምናልባት ወንድሜ ብሩን ካልሰጣችሁ መሞቴ ካልቀረ ያው አንድ ሰው እንደ ወንድሜ እንዳይሆን እየጣርኩ ነው። አረ ይቅር ይበልሽ። እኛ ስራ ላይ ሰው መግደል የለም። አይ አይመስለኝም። አለቀሽ በጣም ሲዝት ሰምቼዋለሁ። አንቺ ባታደርጊው እሱ ማድረጉ አይቀርም። እሱም ቢሆን እንደዚህ አያደርግም። ታዲያ ምንድነው? ሁሉንም ነገር የሚያደርገው እኮ ጓንት አድርጎ ነው። ታዲያ አንቺ ለምንድነው ምንም ነገር ያላደረግሽው? አጋጣሚ ይሆናል። ለማንኛውም ምግብ ልስጥሽ? ምንድነው ያመጣሽልኝ? የተገኘው ብይ እንጂ ታማርጫለሽ እንዴ? አይ ማማረጥ ሳይሆን ስለሚያመኝ። አንድ ነገር ልጠይቅሽ። ምንድነው? ግን ድምጽሽ አዲስ አልሆነብኝ። አይ ተመሳስሎብሽ ይሆናል። እሺ ምን ላምጣልሽ ታዲያ? አትክልት ነገር ቢሆን ደስ ይለኛል። በቃ አስልክልሻለሁ። አለቃ ችግር የለውም፣ ሁሉን ነገር በእኔ ጣሉ፣ ያልቃል በቃ። አዎ ሁኔታዎች አለመቻች ብሎኝ ነው። በቃ አሁን እጨርሰዋለሁ። በቃ የተወሰነ ሰዓት ብቻ ጨምርልኝ።
ኧረ አለቃ እዛ አይደርስም። ዛሬውኑ ሁሉን ነገር ጨርሼ አሰናብታታለሁ። በቃ የተወሰነ ደቂቃ ብቻ ታግሰኝ። የተወሰነ በቃ ያንተ ደግሞ ባሰ። እቺን የመሰለች ቆንጆ ምንም ሳላደርጋት አሁን ባሰናብታት ግፍ አይሆንብኝም? ደግሞ ሁሉን ነገር በጥንቃቄ ነው መጨረሰው። ነገሮች ከፍተው ከመጡ ራሴን ከዚህ ለማምለጥ ያችን ጅል በደንብ እጠቀምባታለሁ እና ነገሮቹ ላይ በደንብ መቆመር ይኖርብኛል። ደግሞ ያቺ ጅል ባትመጣ እኮ ይሄኔ ስንት ነገር ያልቅ ነበር። ምን አዲስ ነገር አለ? ምንም የለም፣ እንደነበረው ነው። ምንድነው? ነቃ ደንገጥ ብላለች። ውሃ ምናምን ሰጥሻት ነው እንዴ? አዎ ሰጥቻታለሁ። ይሄውልሽ ከዚህ በኋላ ውሃ ምንም መስጠት የለብሽም። በደንብ ማስጨነቅ ብቻ ነው ያለብሽ። እኛን እንድትፈራ በደንብ ማሳቀቅ ነው ያለብሽ። እሺ? አንድ ነገር ከዚህ በኋላ ደግመሽ እንዳሰጫት። ቆይ አንተ አላማችን እሷ ማሳቀየት ነው እንዴ? ገንዘብ መቀበል መስሎኝ። ደግሞ እንዳስከፋት ነግራኛለች። ሂድና ይቅርታ ጠይቃት። ጭራሽ ይቅርታ ጠይቃት? ቆይ ግን አንቺ አጋች ነሽ? ታጋች? ለነገሩ የመጀመሪያ ስለሆነ እረዳሻለሁ። ታዲያ ከአንቺ ጋር እንዴት ነው ቀጣይ ስራዎችን የሚሰራው? ምን አጥፋ? አላማችን ነው የነገርኩህ። ይኸውልሽ ይሄ ቦታ ማገቻ ሲያስፈልግ ደግሞ ማስወገጃ እንጂ ይሄ ሳይኮሎጂ ምክር መስጫ ወይም ማገገሚያ አይደለም። እሺ፣ በዚህ ልክ እንድትረጁ እፈልጋለሁ ከዛሬ ጀምረሽ። ወንድሞቼ ደውለ ነው። በቃ በደንብ አናግሪው። እሺ፣ መጣሁ። ሄላ እህትን የምትፈልጋት ከሆነ አሁንን ገንዘብ አስገባልኝ። ትቀልዳለህ እንዴ? እዚህ የተቀመጥኩት እኮ ስራ ስለሆነ ነው። እኔ ነገርኩህ፣ አሁኑ ገንዘብ አስገባልኝ። ለማገትም ለምንም ገንዘብ ያስፈልጋል። አለበለዚያ ግን ነግሬሃለሁ፣ አሁኑ ነው የምጨርሳት። ሰማኸኝ? ደቂቃ አልቆይም። እኔ አሁን ነግሬሃለሁ፣ አሁን አስገባልኝ። ይቀልዳል እንዴ ደንቆሮ? የኔ ቆንጆ እንዴት ነሽ? ውሻ ጭራሽ እኔ ላይ ትሰፊያለሽ? ዛሬ ማታ ይኸውልሽ እገልሻለሁ። የሚገልሽ ግን እንደፈለግኩ አድርጌ ከተጫወትኩብሽ በኋላ ነው የምገልሽ። እሺ? እምተውሽ እንዳይመስልሽ። ሰምተሽኛል አይደል? እሺ ሄሎማ እናቴ ደህና ነሽ? ምግብ በላሽ እንዴ? ወይኔ መድኃኒቱም አልቋል እንዴ? አይዞሽ እናቴ፣ ግን አደራ ምግብ ይሽ እስከዛ እስክመጣ አደራ። አመመሽ እንዴ? አይ ድምፅሽን ምን ሆነ ነው? በቃ ዛሬውን አመጣልሻለሁ፣ ደሞዝ ይቀበላሉ አሁን። እሺ እናቴ አይዞሽ። ሰሚኛለሽ? ወንድምሽ ዛሬ ካልደወለ በዚህ ነው የምልሽ፣ እገልሻለሁ። የመጨረሻን ከዚህ በኋላ አልታገስም። እሺ ሰሚኛለሽ? እባክሽ ምን ነገር እንዳታረጊ እባክሽ። ለምን ከዚህ በላይ ምን
ታገስኩኝ እኮ አያስገባም። እባክሽ ተለመኝ፣ በቃ ምንም ነገር እንዳታደርጉኝ እባክሽ። እባክህ ሰውዬ ገና ጥጋብ ላይ ነው። ጥጋብ ላይ ነው ማለት ምን ማለት ነው? ምንም አልደነገጥማ፣ ምንም አልመሰለውም ማለት ነው። እና ምን ይሻላል? ለምን እሷን እያሰቃየን በስልክ አናሰማው? አይ እንደዛ ይሆን። እሱ የእሷን ድምፅ በጭራሽ መስማት የለበትም። ለምን? እንደኔ ለመጨረሻ ጊዜ ብሩን ካላከ አስፈራርተሽ እንደምንገላት ትነግረዋለሽ። ሌሊቱን ሲጨነቅ ያድራል። ጠዋት ብሩን እንቀበላለን። ከዛ ከዚህ አካባቢ እንጠፋለን። ምን ይመስልሻል? እንደዛ ይሻላል ዳኒ? አዎ እንደዛ ይሻላል። ልጅቷን አስሬ በየመሃሉ ማስጨነቅም ጥሩ አይደለም፣ ደስም አይልም። እና ስለዚህ አንቺ አስረግጠሽ ንገሪ። በቃ የሚሻለው ይሄ ነው። በቃ አሪፍ ሀሳብ ነው። በቃ እንደዛ አድርጊ እሺ። ቅድም ለተፈጠረው ነገር በጣም ይቅርታ አድርጊልኝ። ከዚህ በኋላ ትኩረቴን ስራ ላይ ብቻ ነው ማድረገው። እሺ ታውቂያለሽ፣ እኔ መኖር በጣም እፈልጋለሁ። ይሄ ብር ደግሞ ለእኔ በጣም ያስፈልገኛል፣ ለአንቺም እንደዛው። እኔ ደግሞ በቃ እዚህ ሀገር መኖር በጣም ስጋት ሆኖብኛልም፣ ስልችትም ብሎብኛል። ለእኔ እዚህ ሀገር መኖር በጣም ስጋት ነው፣ በጣምም ሰልችቶኛል። አንቺ ጀማሪ ስለሆንሽ ያው ጉዳቱንም ጥቅሙንም አታውቂም። አንቺ ገና ብሯን ብቻ ነው የምትይው። ዳኒ ካላስቸገርኩ ልጅቷ ምግብ አልተስማማትም። አትክልት ነገር ታቀብለኛለህ? ምንም ችግር የለውም። እኔ ትንሽ ወጥቼ ስለምቆይ በሰው ልክልሻለሁ። ሌላም የሚያስፈልግ ነገር ካለ ንገሪኝ። እንዳልሽው ልጅቷ በጣም ታሳዝናለች። እኔ ራሴ አንጀቴን እየበላች። አመሰግናለሁ ዳኒ። ዛሬ ማታ ሁሉ ነገር ይጠናቀቃል። ጉዳዩ ይፈጸማል። ትሰማኛለህ? እህትህን የምትፈልጋት ከሆነ አሁንም ገንዘብ አስገባልኝ እና አውራት። አለበለዚያ ግን የእህትህን ሞት ዜና ነው የምትሰማ። ወንድሜ ደህና ዋልክ? አዎ ደህና ነኝ ወንድሜ። በእኔ ጥፋት ትልቅ ችግር ውስጥ ከተትኩ አይደል? ኧረ ምንም አላደረጉኝም። እንደውም እየተንከባከቡኝ ነው። እሺ ወንድሜ አመሰግናለሁ። እሺ የመጨረሻ ነው የሚሆነው ከዚህ በኋላ። ከዚህ በላይ አልታገስም። እንዴ ይሄው ሰማሽ አይደል እንዴ? በቃ ብሩን አስገባላችኋለሁ ብሏል። እንደዛ ከሆነ ጥሩ ውሳኔ ነው የወሰነው። ኧረ ይቅርታ ግን እባክሽ ትተሽኝ አትሂጂ። እና አዝዬሽ ልዘር? ምን አይነት ደፋር ነሽ እባክሽ!
በዚህ ነው የምልሽ። እገልሻለሁ። የመጨረሻ ነው። ከዚህ በኋላ አልታገስሽም። እሺ ሰምኛለሽ? እባክሽ ምንም ነገር እንዳታደርጊ እባክሽ። ለምን ከዚህ በላይ ምን ላድርግሽ? ታገስኩኝ እኮ አያስገባም። እባክሽ ተለመኝ። በቃ ምንም ነገር እንዳታደርጉኝ እባክሽ። ሄሎ ናን፣ የት ነህ? አሽኮ ይፈልጋለሁ። ቶሎ ና። አይ ምንም ደስ የሚል ዜና አለ። የምሬን ነው። ቶሎ ና፣ ቶሎ ቶሎ። ምን ተፈጥሮ ነው እንደዚህ አጣርፈሽ የጠራሽ? ደስ የሚል ዜና ነው። ወንድሟ ደወለ። ደወለ እና ምን አለሽ? ዛሬ ያስገባላችኋለሁ አለን። ዋው ይሄማ በጣም ደስ የሚል ዜና ነው። አንቺ በጣም ጎብዘሽ የለ እንዴ? ጉዳዩን ጭርስ አደረግሽው። በጣም በቃ ጨረስን። ደስ አይልም? በጣም ደስ ይላል። ከኔ ሁላ ተሽለሽ የለ እንዴ? ምርጥ ሆነሻል። አዎ ምግብ የት አለ? ምግቡ ይኸው ስታጣድፍኝ ምን ተፈጠረ ብዬ ነው እኮ ያመለጠሽ መስሎኝ ነው ስሮጥ የመጣሁት። አንተ ያማህ እንዴ? ልጅቷ እንደዚህ ራብ ተቀምጣ ምን ሆነክ ነው እንዴ? በቃ ግባ ነው ይለምጣለን። በቃ ይገገባለሽ። እሺ ሄሎ፣ በደንብ የሰጠውሽን ነገር በደንብ ጨምሪበት፣ በደንብም ቀልቀል አድርጊው። እሺ በቃ ሽታ እንዳይኖረው ከምግቡ ጋር በደንብ አዋሃጁ። በቃ እየመጣች ነው፣ ስጫት። ቻው በቃ እንዴት ነሽ የኔ ቆንጆ? የኔ ቆንጆ እያናገርኩሽ እኮ ነው። ቆይ ግን አንተ ከኔ ምንድን ነው የምትፈልገው? በቃ ወንድሜ እኮ ብሩን እንደሚሰጣችሁ ተስማምታችኋል። በቃ ልቀቀኝ፣ ተወኝ፣ ልሂድበት። እንዴ ዋው አንቺ ስትናደጂ ለካ ይበልጥ ቆንጆ ነሽ። እንዴት እንደምታምሪ። እባክህ ተወኝ በቃ። ይኸው እያደረግከኝ ያለውን ነገር ወንድሜ ከሰማ ይገልሃል። እሺ ይገልሃል። የአንቺ ወንድም ነው እኔን የሚገለኝ? ማን ነው የሚገለኝ? አዎ የኔ ወንድም። እርግጠኛ ነሽ የአንቺ ወንድም እኔን ይገለኛል? ትሰማኛለህ? አዎ አልኩ። አዎ አልሰማልሽኝ እንጂ እዚህ ውስጥ ካሉት የምወድሽ እኔ ብቻ ነኝ። ሁሉም ሞትሽን ነው የሚፈልጉት። አንቺም ከጠላቶችሽ ጋር ስላበርሽ ነው እኔ የተናደድኩብሽ። የምወድሽ እኔ ብቻ ነኝ። ትሰማኛለህ? ከአንተ በላይ ጠላት የለኝም። እሺ እኔ እኮ ለዚህ ነው በጣም የዋህ ነሽ እምልሽ። እሺ በቃ አሁን ተወኝ። አሁንማ በጭራሽ አልተውሽም። ይበልጥ ወድጄሻለሁ፣ ይበልጥ አፍቅሬሻለሁ። በፍጹም አልተውሽም፣ በፍጹም። ባለጌ ነሽ፣ ውሻ ነህ፣ ውሻ። ሴት ልጅ ላይ አቅምህን ማሳየት የምትፈልግ ሰይጣን ነሽ፣ ሰይጣን። ይኸውልሽ ለዚህ ንግግርሽ ዋጋ ትከፍያለሽ። ማታ በሰፊው እንገናኛለን። እሺ
ይኸው ምግብ መቶልሻል። አይ አልበላም፣ አመሰግናለሁ። ምግብ መብላት አለብሽ፣ አለበለዚያ ያምሻል። ቆይ በምን አወቅሽ ምግብ ካልበላው እንደሚያመኝ? የሰው ልጅ ምግብ ካልበላ ያመዋል። አሁን ይልቁንስ አርፈሽ ብይ። በቃ አልበላም። ቆይ መሞት ነው የፈለግሽው? አዎ ብሞት ነው የሚሻለኝ። የእናንተ መርዝ ከምበላ በራብ ብሞት ነው የሚሻለኝ። ኦኬ ተጠራጥረሽኝ ነው? ችግር የለውም። አንሰት ቤት ማን አንቺን ለማመጣን? ድሮም ደረቅ ነሽ። ቆይ አንቺ ከዚህ በፊት ታውቂኛለሽ እንዴ? እኛ ሰው ስናግት ሁሉም ነገር አጣርተን ነው። እሺ አሁን ወንድሜ ምን አለ? እየቀለደ ነው መሰለኝ። እስካሁን ገንዘብ አላስገባው። ስሚ ፖሊስ ጋር ምናምን መሄድ ፈልገው ሆነ በህይወት አያገኝሽም። ቆይ ደግሜ ልደውልለት እንዴ? ይቻላል። አየሽው ስልክ አያነሳም። ሁለት አይጦች በአንድ መድኃኒት ወጥመዱ ሰርቷል ማለት ነው። የኔ ፍቅር በጣም ቆንጆ መድኃኒት የሰጠሽ። አሁን ለ3 ሰዓት ያህል ምን ይሰራ ምን ይፈጠር ምንም የምታውቂው ነገር የለም። በቃ የሞት ታናሽ ወንድም በዩ። አሁን እኔስ ይሄን የመሰለ ውበት ዝም ብል ግፍ አይሆንብኝም? በጣም ነው ግፍ የሚሆንብኝ። ለዛ ነው እሺ የኔ ቆንጆ። ይኸውልሽ የኔ ቆንጆ ዛሬ በጣም ደስ የሚል ጊዜ ነው የምናሳልፈው። በጣም ደስ የሚል የአንቺ ጠላቶች ጓደኛሽና ወንድምሽ ናቸው። እኔ ብቻ ነኝ ወዳጅሽ፣ እኔ ብቻ። ቦስ ስራችን ለአንዴና ለመጨረሻ ጊዜ ተፈጽሟል። እህትህም ይህን ዓለም እስከ ወዳኛው ተሰናብታለች። አሁን ወንዱ በጥንቃቄ ሁሉን ነገር ስትጨርስ መርማሪውን እልካለሁ። እንዳልኳት ልክሽ አደራ። እሺ፣ ሁሉን ነገር በጥንቃቄና በአስተማማኝ ሁኔታ ነው የሰራሁት። ስማ፣ ምን አለች ግን? የመጨረሻ መልዕክት ምንም አላለችም? ኧረ ምንም አላለችም። ወንድሜ ካገኘ ይገልሃል ብቻ ነው ያለችው። ይችል በቃ ሁሉ ነገር ጨርስና ደውል፣ አፍጥነው። እሺ ቦስ፣ ግን ብሩስ? ብሩን ፓስፖርቱን ተዘጋጅቶ እየጠበቀ ነው። እሺ አመሰግናለሁ ቦስ። ወንድምሽ እህቴ ለመጨረሻ ጊዜ ምን አለች ብሎ ጠየቀ። ነገሩ አንቺ በድንሽ አታውሪ።
ውሻ ሰራውልክ። አንተ ነበር ከያል ተጫወት የነበረ። ቤቲ እባክሽ ንቂ። ቤቲ አንቺ ቤቲ ቤቲ ወይኔ ጉድ ይፈላ። እሺ እንዴት ብዬ ነው ማነሳት? ቤቲ እንዴት ነሽ? ምን ተፈጥሮ ነው? አሁን ተረጋግተሽ ስሚ። ሁሉንም ነገር አውቄዋለሁ። በእምኔ እኔ ገንዘብ ብቻ ፈልጌ ነው ይሄንን ያደረኩት። ይቅር በይኝ። አውቃለሁ የዚህ ሁሉ ሴራ ባለቤት ማን እንደነበር አውቄዋለሁ። አንቺ ግን ያው መጠቀሚያ ነበርሽ። ማለት አልገባኝም። ወንድሜ ነው ሊያስገድለኝ ይሄን ሁሉ ነገር ሲያደርገኝ ነበር። ወንድሜ ነው ማለት ዳኒ ከሚባል ሰውዬ ጋር ተመሳጥሮ ይሄን ሁሉ ሴራ ሲያደርገኝ ነበረው ወንድሜ ነበር። ዳኒና ወንድሜሽን ይታወቃል ማለት ነው? አዎ አይገርምሽም? በአንቺ ተጠቅመው በአንቺ ሀሳበው እኔ ሊገሉኝ ነበር። አንቺን እስር ቤት ሊያስገቡሽ ነበር። የምን ሞት ነው? አልገባኝም። አሁን ወደኋላ መመለስ አልፈልግም። የሆነ መፍትሄ ያስፈልገናል። በእምኔ እኔ የምትይው ነገር ምንም አልገባኝም። ህልም እየመሰለኝ ነው። አሁን ተረጋጊና ዝም በይ። ወንድሜ ምንም አይነት ብር እንዳሰጣቸው እሺ? ጓደኛ ያድናኛለች። እኔ እንጃ አሁን የት እንዳለ አላውቅም። ቤቱ የት እንዳለ ልጠይቃቸውና መተት ወስደኛለህ። እሺ እሺ። አሁን እመጣለሁ። አሁን ነው ተነሳው። ሰሚኛለሽ? እኔ ላይ ያደረግሽው በደል መቼም ቢሆን ከቤት አይጠፋም። ምን ላድርግ? ገንዘብ አስፈልጎኝ ነው። ይቅር በይኝ። አሁን ይቅርታ አልፈልግም። በዚሁ ትቀጥይበታለሽ። ወንድሜ ላይ ድራማውን እንሰራና ሁሉንም ነገር ማወቅ ፈልጋለሁ። ሁሉም ነገር እንዲጋለጥ ነው ፈልጋለሁ። ሰሚኛለሽ? እሺ ምን ላደርግልሽ?